እንደምትመለከቱት ኪክቡክ አድራሻውን ታስገቡና QBO ወይም quickbook.intuit.com ብላችሁ ኢንተር መግባት ትችላላችሁ ወደ ውስጥ። ያው እኔ እየሰራሁበት ስለሆነ ነው ሪፖርት ላይ አድርጎ የከፈተልኝ። ስለዚህ ዩዘር ኔም ይጠይቃችኋል ወይ ኢሜላችሁና ፓስወርዳችሁን ታስገቡላችሁ ከዛ በኋላ ይከፍትላችኋል ማለት ነው። እንደነገርኳችሁ ኪክቡክ በጣም ፍሬንድሊ ነው። በቀላሉ ተምራችሁ ማወቅ የምትችሉት ስለሆነ ትኩረት ከሰጣችሁ በጣም ሲምፕል ነው። እየከፈተልኝ ነው። ይሄንን ይመስላል እንግዲህ ኪክቡክ ሲከፍት። ምናልባት የፈለጋችሁ ትፈልጉ ካላችሁ ኮንታክት አድርጉን። ሪፖርት ላይ ነው የነበረው። ስለዚህ ወደ ሆም ልመልሰውና ላሳያችሁ። የሆም ምን ይመስላል። በቀጣይ ደግሞ እያንዳንዱን እንዴት ውስጥ ያሉት ነገሮችን ካስተመር፣ ቨንደር፣ ሴልስ፣ ኤክስፔንስ፣ ቢል መክፈል፣ ፕሮጀክቶችን መስራት፣ ኢንቨንተሪ፣ ስለ ታክስ በደንብ እንማራለን። ስለዚህ ዛሬ ላይ ኤክስፔንስ ኢንቮይስ ልክ ኢንተርፌሱ ይሄንን ይመስላል። ውስጥ ያለውን ነገር በቀላሉ ደግሞ የምንፈልጋቸው ነገሮች እንደዚህ ያስቀምጣል። እዚህ ክሊክ ካደረጋችሁ ሊንከር ናቸው እንዳለ ክሊክ ካደረጋችሁ ወደ ውስጥ ያስገባችኋል። እዚህ ግራፊክ በሆነው መልክ አስቀምጧል ማለት ነው። ስለዚህ ያለባችሁን ኢንቮይስ ሊሆን ይችላል፣ ኤክስፔንስ ሊሆን ይችላል፣ ዋትኤቨር እዚህ ላይ ያስቀምጥላችኋል ማለት ነው። ክሬዲት ውስጥ የምታገኙት በከስተመር ስር ኢንቮይስ፣ ሪሲቭ ፔመንት ታገኛላችሁ፣ ስቴትመንት ታገኛላችሁ፣ ኤስቲሜሽን ታገኛላችሁ፣ ሴልስ ኦርደር፣ ክሬዲት ኖት፣ እንደገና ሴልስ ሪሲት ታገኛላችሁ፣ ሪፈንድ ሪሲት፣ ዲሌይድ ክሬዲት ካለ ያሳያችኋል፣ ዲሌይድ ቻርጅ ካለ። ካስተመር ደግሞ አድ ማድረግ ስትፈልጉ እዚህ ካስተመር ታገኛላችሁ። ሰፕላየርን በተመለከተ ደግሞ ሰፕላየር ማለት በፒችትሪ ቨንደር ማለት ነው። ኤክስፔንስ አለ ከስሩ፣ ቼክ አለ፣ ቢል አለ፣ ፔይ ቢል አለ። ቢል ትሰራላችሁ፣ እሱን ደግሞ ፔይ ቢል ታደርጋላችሁ። ፐርቼዝ ኦርደር ማዘጋጀት፣ አይተም ሪሲት ማዘጋጀት፣ ከዛ ሰፕላየር ክሬዲት አለ፣ ያው ማለት አካውንትስ ፔብል ምንለው ማለት ነው። ስለዚህ ክሬዲት ካርድ ክሬዲት አለ። ዛት ሚንስ በክሬዲት ካርድ ወይ በፔይፓል መክፈል ይቻላል። በጣም ኪክቡክ ኢንተርናሽናል ሌቭሉን የጠበቀ ፔመንት ስታንዳርዶችን ይከተላል። ሰፕላየሮችን ደግሞ ልክ እዚህ አድ ካስተመር እንዳለው አድ ሰፕላየርስ ውስጥ አለ ማለት ነው። ቲም ጋር በተመለከተ ደግሞ ሲንግል ታይም አክቲቪቲ አለ። በስራ ተከፋፍላችሁ ሲሰሩ ዊክሊ ታይም ሺት እነሱን ማኔጅ ያደርግላችኋል። ፕሮጀክት ከስር ይሰራል። አዘር ታስኮችም እንደዛው ባንክ ዲፖዚት፣ ትራንስፈር፣ ጆርናል ኢንትሪ፣ ኢንቨንተሪ አጀስትመንቶችን በተመለከተ ፔድ ዳውን ክሬዲት ካርድ አለ። አድ ፕሮዳክት እንደ ሰርቪስ ወይም የኢንቨንተሪ ፕሮዳክቶችን ማስገባት ትችላላችሁ ማለት ነው። ይህ ኢንተርፌስ ይህን ይመስላል። በቀጣይ ደግሞ ሙሉ ለሙሉ ትምህርቱን ይዤላችሁ እመጣለሁ። እንዴት ካስተመር ክሬዲት ማድረግ፣ ቬንደር ክሬዲት እንዴት እንደ ሰፕላየር ክሬዲት ማድረግ፣ ፔመንቶችን ሴልስ ኢንቮይሶችን መስራት እያንዳንዱን ይዤላችሁ እመጣለሁ። ሰላም።